ሃይሚ ጋር ያለውን ነገር ቀለበት እንዲያስርላት ፈልጋለሁ። አብረው እንዲሆኑ እናንተ እንደምትመኙት ሁሉ እኔም ራሴ እመኛለሁ። ያው አንድ ላይ ሆነው ተጋብተው ልጆች ወልደው ብሩኬም ከሃይሚ የተለየ ወይም ሌላ ሰው ጋር የመሄድ እንትኑም ሞራሉም የለውም። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እንዴት ቆያችሁ? ያው ዛሬ ሁለተኛ ቪዲዮን መጥቻለሁ እናንተን ለማመስገን እንዲሁም ብሩኬና ሃይሚን ለማመስገን ለኔ አስበው ተጨንቀው ቤተሰባችንን ተቀላቀል ብለው ስለጠሩኝ በጣም ነው የማመሰግነው። ከአሁን ወዲህ እንግዲህ በተለያዩ አዝናኝና አስተማሪ በሆኑ ቪዲዮዎችን እመጣለሁ። አሁን በዋናነት ዛሬ አመጣጤ ብሩኬን እናንተን ለማመስገን ነው፣ እንዲሁም ሃይሚን ለማመስገን ነው አመጣጤ። ማለት ባለፈው ቪዲዮ አብዛኛውን ነገር ያው ብሩኬ ስለ እኔ ነው ያወራላችሁና እኔ ደግሞ ዛሬ ስለ ብሩኬም ሆነ ስለ ሃይሚ ያው ለሰው ያላቸውን ነገር ታውቃላችሁ። አሁን ብሩኬ በጣም ለሰው አዛኝ ተግባቢ፣ ለሰው ለጓደኞቹ የሚጨነቅ ነውና በሱና በዙሪያው ያሉ ሰዎችን ሁሉ ያው በጣም ነው የሚጨነቀው የሚያስበውና እንዲህ ለማለት ፈልጌ ሳይሆን ሚዲያ ላይ መጥቼ ያው እሱ ስለኔ ካወራ አይቀር እኔ ደግሞ ስለሱ መልካምነት ለእናንተ ሳልነግር ሳላጫውታችሁ አላልፍም ብዬ ነውና በጣም መልካም የሆነ ሰው ነው ብሩኬ እና ሃይሚም እንደዛው ለሰው ሐሳቢ የምትጨነቅ ጓደኞቿ በዙሪያ ያሉ ሰዎች ሁሉ እንዲበረቱና እንዲሻሻሉ ህይወታቸው እንዲለወጥ የሚያደርጉ ሰዎች ናቸውና ከናንተም ከቤተሰቦች ጋር ያላቸው ግንኙነት ከሁሉም ከአብዛኛዎቹ የተለየ ነውና ያንን በአንድም በሌላም ከነሱ ጋር አብሬ ስውል ስለማውቀውና ስለምሰማው ነውና እሱን ቴንኪው ሳልላቸው ማለፍ ስላልፈለኩ ነውና በቀጣይ ብዙ ቪዲዮዎችን እንግዲህ እናንተ ካበረታችሁኝ ጥሩ ጥሩ አዝናኝ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ ብዬ አስባለሁ። ዛሬ ሁለተኛ ቪዲዮ ነው። ይሄኛው ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱኝ እጠይቃለሁ። እናንተ ስላበረታታችሁኝም ነው እስካሁን አሁን ተመልሼ የመጣሁትና በጣም ነው የማመሰግነው። ውድ ቤተሰቦቻችን አበረታቱኝ። ቀጣይ ምርጥ ምርጥ ቪዲዮዎችን ይዤላችሁ እመጣለሁ። ዛሬ ግን ያው በአጠቃላይ ብሩኬ እና ሃይሚ ላይ ያለኝን ፍላጎት ለነሱ ያለኝን ፍላጎት አብረው እንዲሆኑ ያው ብሩኬ ነግሯቸዋል። አብሬያቸው ሲሆን ሁሌም ሞተውታቸው ነገር አለና ማለት አብረው እንዲሆኑ እናንተ እንደምትመኙት ሁሉ እኔም ራሴ እመኛለሁ። ያው አንድ ላይ ሆነው ተጋብተው ልጆች ወልደው ማየት እንደ ጓደኛ እፈልጋለሁ። እንደውም ቢቻል ሚዜ መሆኑላ እፈልጋለሁ ብሩኬ ከፈቀደ ማለት ነውና በቃ አሁን ባለፈውም ስናወራ ነበር። ያው ቪዲዮ ላይ ከመምጣቴም በፊት እኔና እሱ ስናወራ ነበር ቢያንስ ከሃይሚ ጋር ያለውን ነገር ቀለበት እንዲያስርላት ፈልጋለሁ። እኔ ለሃይሚ ማለት ብዙ እንቅፋቶች ስላሉባቸው አሁን ላይ አንድ ላይ እንዳይሆኑ ብዙ ነገር ስላለ አንድ ላይ እንዳይሆኑ ብዙ እንቅፋቶች እየመጡባቸው ስለሆነ ማለት አሁን ላይ ተጋብተው የራሳቸው ቤት መስርተው እንዲኖሩ በጣም የቅርብ ጓደኛቸው ስለሆንኩኝ ለነሱ ምርጥ ነገር ማለት በጎ ነገር ከሚመኙ ጓደኞቻቸው መሃል አንዱ ነኝና እናንተም ቤተሰቦች ያው የእናንተም ፍላጎት እነሱ ተጋብቶ አንድ ላይ ሆነው ልጆች ወልደው ጥሩ ኑሮ ሲኖሩ ማየት ስለሆነ እኔም ይሄንን ፍላጎቴን ለእናንተ ማሳወቅ እፈልጋለሁና እንግዲህ አሁን ያው በራሴ
ቻናል መጥቻለሁ። እናንተ አበረታታችሁኝ 7000 ቤተሰብ ማፍራት ችያለሁ። የጨረቃ ፋሚሊዎች እንግዲህ 7000 ብቻ እንዳልሆናችሁ አውቃለሁ። ለመልካምነት ለበጎነት ሰውን ለማበረታታት ችግር ስለሌለባችሁ እያበረታታችሁኝ ከዚህ በኋላ ብዙ አስተማሪ እናንተን ያዝናናሉ ብዬ የማስባቸውን ቪዲዮዎችን ይዤላችሁ ለመምጣት እሞክራለሁ። ሰብስክራይብ እያደረጋችሁ እንድታበረታቱኝና ከዚህ የተሻሉ ብዙ ነገሮችን ለመስራት እንድበረታታ ጠይቃለሁና እናንተ ውድ ቤተሰቦቻችን ማለት ሰውን ለማበረታት ችግር እንደሌለባችሁ በአንድም በሌላ ብሩኬም ሃይሚም ሌሎቹም ሲያወሩ ስለምሰማ ስለናንተ መልካምነት ስለናንተ ሰውን ለማበረታት ያላችሁን ፍላጎት ለሰው እድገት ያላችሁን መልካምነት ስለማውቅ አበረታቱኝ። በተለያዩ ምርጥ ቪዲዮዎችን ከዚህ በኋላ ለመምጣት እሞክራለሁ። እናንተን ያዝናናሉ ያስተምራሉ ብዬ ማስባቸውን ቪዲዮዎች ለማምጣት እሞክራለሁ ማለት ነው። እንግዲህ ያው ሁላችንም እናንተ ቤተሰቦችም በዙሪያዎቻቸው በሃይሚም በብሩኬም ዙሪያ ያሉ ጓደኞቻችን የሁለቱን አንድ መሆን የምንፈልገው ነው። ሁላችንም አንድ ሆነው ተጋብተው ብናይ ሁላችንም ደስተኞች ነው የምንሆነውና ግን አንዳንድ ማለት አላስፈላጊ የሆኑ እነሱን ለማጣላት የሚደረጉ የሆኑ ከመሬት ዝም ብሎ ተነስቶ እንትን የሚሉት የጥላቻ እንትኖች አሉና እነሱን እንግዲህ አሁን ወደ ሚዲያው ነው የራሴ ስለመጣው የብሩኬን ወይም ሃይሚ እነሱ ለምንም ነገር ክፋት የላቸውም። እናንተ እንደምታውቁት ነው። ብሩኬም ከሃይሚ የተለየ ወይም ሌላ ሰው ጋር የመሄድ እንትኑም ሞራሉም የለውም ሲጀመርና አንዳንድ ሰዎች ግን አሁን እየመጡ ሚዲያ ላይ ስለ እነሱ ያልሆነ ነገር እንትን የሚሉ ሰዎች አሉ እና እነሱን ለመለያየት ወይም ለማጣላት የሚሞክሩ ሰዎች አሉ። እኔ አሁን አብሮ ቅርብ ከመሆን አንፃር ለሱ ቅርብ ከመሆን አንፃር እያንዳንዱን ነገር በቻልኩት አቅም እነሱ አንድ የሚሆኑበትን ነገር ውሸት ካለ ውሸቱንም እንትን የማለት ነገር ለናንተ ቤተሰቦች ማሳወቅ እንትን ስላለኝ ፍላጎት ስላለኝ እኔ አንደኛ እናንተ በማንም እንድታዝኑ አልፈልግም። ሁለተኛ እነሱ ብሩኬም ሃይሚም ሰው ያልሆነ ነገር ያወራባቸዋል እንጂ እርስ በርስ ሁለቱም ብሩኬም ከሃይሚ ውጪ የምታስብ የምትመኝም አይደለችም። ብሩኬም እንደዛ ነው ሀሳቡና አንድ ላይ ሆኖ ወደፊታቸውን ማስተካከልና ምርጥ ኑሮ መኖር ነው ሀሳባቸውና ግን በመሃል አንዳንድ የመጡ ህይወታቸውን ለመበጥበጥና ለመረበሽ የሚያስቡ ሰዎች አሉና እነሱን እንግዲህ እኔ ከዛ በፊትም በእርግጥ ምንድነው ሚዲያ ላይ ከመምጣቴም በፊት አንዳንድ በስልክም በአካል ሄጅ ያገኟቸውም ሰዎች አሉ። የእነሱን ህይወት ከመረበሽ የሰውን ህይወት ከመበጥበጥ ሲጀመር የሚገኝም ነገር የለም ምንም እና እሱን ያው አሁን ዛሬ አመጣጤ በዋናነት እናንተ ቤተሰቦችን ማመስገንና እኔን ካበረታታችሁኝ ወደፊት የተለያዩ ቪዲዮዎችን ሰርቶ ለመምጣት ነው በዋናነት። ግን አንዳንዴ ያው እናንተ ለነሱ ያላቸውን ፍላጎት ስለማውቅ ነው ዛሬ ስለዚህችም ነገር ያወራሁትና ግን በዋናነት እንድታውቁልኝ የምፈልገው ምንድነው በቃ እኔ ከማንም እንደሌሎቹ ጓደኞቻቸው የነሱን መልካምነት ከሚመኙት የነሱን እድገት ከሚመኙት ጓደኞቻቸው ውስጥ አንዱ ነኝና የእናንተም የቤተሰቦቻችን የጨረቃ ፋሚሊዎች ፍላጎት እነሱ ሁለቱ አብረው ሆነው ማየት ስለሆነ እኔም በእነሱ ዙሪያ ላይ ያለውን የነሱን መልካም ህይወት ሊያስቀጥሉ የሚችሉ ነገሮችን እነሱን ደግሞ ትዳራቸውን ሊበጠብጡ የሚችሉ ሰዎችን በአንድም በሌላ ከካሜራ ጀርባ ራሱ በአካል በማግኘት ነገሮችን የሰው ህይወት ከመበጥበጥ የሚገኝ ነገር ስለሌለ ማለት ነውና እንደዚህ የምታረጉ ሰዎች ብታርፉ መልካም ነው። ለምን የሰውን ህይወት ከመበጥበጥ ምንም የሚገኝ ነገር የለም። ብሩኬና ሃይሚ ሲጀመር በሰው ወሬ ወይም በሰው አሉባልታ የሚጣሉም ሰዎች አይደሉምና
አንዳንዴ የምናደርገውን ነገር ብናውቅ እና ሰውን ለማለያየት ቀን ከሌት ባንለፋ የሚል መልእክት አለኝና ውድ ቤተሰቦቼ አበረታቱኝ። 7000 ላይ ነው ያለሁት። 10000 ያስገብታችሁኝ የተሻለ ስራ ይዤ እንደምመጣ ተስፋ አደርጋለሁ። በእናንተ የዛን ቀንም ብዬ ነበር ከዚህ በፊት በነበረው ቪዲዮ። ከዛ በፊት ከሚዲያ ውጪም ስለማውቃችሁ እንደምታደርጉት አምናለሁ፣ እንደምታበረታቱኝ አምናለሁ። እናም የጨረቃ ፋሚሊዎች ስላደረጋችሁልኝ መልካምነት በጣም ነው ማመሰግነው። እናንተ ከሀገር ውጭ ያላችሁት ሁላችሁም ለሀገራችሁ እንዲያበቃችሁ ጸሎቴ ነው። ያሰባችሁት ተሳክቶ ወደ ሀገራችሁ እንድትገቡ መልካም ምኞቴ ነው። ሀገር ውስጥ ያላችሁ ሁላችሁም አመሰግናለሁ። ያሰባችሁት ይሳካላችሁ። እኔን ስለምታበረቱኝ በጣም ነው ማመሰግነው። በጣም ነው የምወዳችሁ፣ አከብራችኋለሁ። ከዚህ በኋላ በምርጥ ቪዲዮዎች እንዳልኳችሁ እመጣለሁ። 10000 አስገብታችሁኝ በኋላ በምርጥ ቪዲዮዎች እመጣላችኋለሁ። ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ተቀላቀሉን። እወዳችኋለሁ። አመሰግናለሁ።